ልጆቹ ሳይባርኩት እየተባለ ነበር ፈንታ ያጠሩና ትናንትና እኮ እዚህ የመጣ በጆኩ በረስኩት። አሁን እቺ እኔ ብቻዬን አልወጣትም። ምንድን ነው የሚባለው? አሁን የጨመርሽ ጡንቻ አጭርና ረዝም ጡንቻ። በነገራችን ላይ የዶሮ አጥንት ቁርጥምጥም ነው እንጂ አይጣልም። ሰላም ሰላም ተመልካቾቻችን፣ እንኳን ለእመቤታችን ለልደት በዓል በሰላምና በጤና አደረሳችሁ አደረሰን። ዛሬ እንግዲህ በዚህ ቪዲዮ የግንቦት ልደታን በእኛ ሃይማኖታዊ ስርዓቱና ባህላዊ ስርዓቱን በጠበቀ መልኩ እንዴት እንደሆነ አሳያችኋለሁ ማለት ነው። አሁን ምሳ ሰዓት ነው። ምሳ ሰዓት ደግሞ ዳቦ ይቆረሳል። አሁን ወደ ዳቦ ቆረሳ ነው የምንሄደው ማለት ነው። የመጣችው ዶሮ እድሜዋ ረዘመ። እዛ ጋር ታያችሁ ከሆነ ከፋዘር አጠገብ አለች ዶሮዋ። ያቺ እንድትከርም ሆነች። የእህሏ ነገር እዚህ ቤት የቆየችው ተበላች ማለት ነው። ልትበላ ነው እንጂ ገና እየፈራች ነው፣ እየተሸሸች ነው። ግንቦት ልደታ ወይም ደይ ንፍሮ ሲባል እንግዲህ በተለያየ መንገድ ይከበራል። በንፍሮ፣ በዳቦ፣ በጠላ፣ በስጋ ነው የሚከበረው። ሰው እንደየአቅሙ እንደየኪሱ ያከብራል ማለት ነው። እንግዲህ ፍየል የማይችል ዶሮ የማይችል ደግሞ ዳቦና ጠላ እያደረገ ያከብራል ማለት ነው። ፋዘር እንግዲህ እዛ ቁጭ ብለዋል። ሲስተር አሁንም ካሜራ ሽሽት፣ በቃ የት እንደምደርሽ አላውቅም። የገጠር ልጆች ካሜራ ይፈራሉና ገባች ቤት። ሰብስክራይብ እያደረጋችሁ ያው የሀበሻ ነገር ሁሉም ይጥማል። የሀበሻ ዶሮ፣ የሀበሻ እንቁላል፣ የሀበሻ ላም፣ የሀበሻ በሬ፣ ሁሉም የሀበሻ ስጋ ይጥማልና የሀበሻዋ ቶን ተብላ እንደምታዩት እንግዲህ እኔ አንዴ የምጎርሳት አይነት ነገር ነች። ትንሽዬ ነች እንጂ አሁን ሸፋችን እናታችን ነች። እንግዲህ የምትገነጣጥላት እናታችን ነች። ዶሮ መስራት ትችላለሽ ወይ? አሁን አንድ ሰው ሰራተኛ ሲገባ ወይም ሙያ ሲጠየቅ ዶሮ መስራት ትችላለህ የሚባለው አንቺ የት ነው የለመድሽ እና እንዴት አድርገሽ ልትሰሪያ ነው ካላወቅሽ? ዶሮ ብልት 12 ነው ይባላል። እንዴት ነው የምታረጊያት? አሁን ከሱ በታች የሚጣል ነው ይሄ ሁሉ ሽንኩርት መታረጊው ነው እንጂ በስላሴስም ግን ሸክላ ስለሆነ አሁን የዚህን ወጥ ተውት፣ እንዴት እንደሚጥም የሸክላ ወጥ። ከተማ ላይ ምን ያክል ዘይት እንደምትጠቀሙ ታውቃላችሁ? አሁን እዚህ ጋር ትንሽ ይሄ ሙሉ አይደረግም፣ ትንሽ ነው የሚደረገው። የዚህን ግማሽ ራሱ አያደርጉበትም። ግን ወጡ እንዴት እንደሚጥም ልነግራችሁ አልችልም። በነገራችን ላይ ዘይት ፋብሪኬትድ የሆነ የፋብሪካ ዘይት
መጥፎ ነው። ለተለያዩ በሽታ የሚያጋልጡት ዘይቶች ናቸው። ይህንን ጠንቀቅ ማለት ይገባችኋል። በዚሁ የጤና ቲፕ ልስጣችሁ ብዬ ነው። እኔ በጣም ስልችት የሚል ዶሮ ሲሰራ አዲስ አበባ የዕለቱ ጊዜ በቃ አጥንትም እንቁላልም ደረሰን እንበላለን። ከዛ በኋላ አለ እንጂ ከአይምሮ ይበልጣል መኩሪያው አለማየሁ ማርያም በስመ አብ በጭራሽ መኩሪያውን እንደው እዚህ ሰንደይ ያለውን ቄስ አወዳደር ከመኩሪያው ጋር የሚደርስ የለም ሲጀምር በስላሴ አንቺ
መጀመሪያ ብይና ያለውን ስጫቸው። እሱ አይበል ከዛ በኋላ እሱ አይጠጣም። እኛንም በኋላ ታመጫለሽ። ተመልካቾቻችን በሀገራችን ባህል አጥንት የዶሮም ይሁን የምንም ከመረቅ በኋላ ነው የሚበላው ማለት ነው። ከተማ ላይ ከእነ አጥንቱ ነው የሚቀርብልሽ። በዚህ ሀገር ደግሞ በሀገራችን ባህል የሚደረገው ምንድነው? ከጠገበው በኋላ ነው አጥንት የሚበላው። ምክንያቱም አጥንት ቀድማችሁ ከበላችሁት ሌላውን ምግብ ልታቆሙት ትችላላችሁ እና የአጥንት ክብር በኋላ ላይ ነው የሚበላው ማለት ነው። ምንድነው የሚባለው? መላላጫ ፊቶት መላላጫ። እሺ አንድ እጄ ተቀበልኳችሁ። እንግዲህ ካሜራ ስለያዝኩ ነው። ለማንኛውም መላላጫ ደርሶና እሺ ቤተሰቦቻችን መላላጫችን እንብላ። በነገራችን ላይ የዶሮ አጥንት ቁርጥምጥም ነው እንጂ አይጣልም። ይጭማራ አሜን 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 ይስጣችሁ። በያላችሁበት ደስተኛ ሆናችሁ ልቦናችሁን ያሟላላችሁ። አሜን። እግዚአብሔር ይስጥልኝ። አሜን። አክብራችሁ ይስጥልኝ። በልጆቻችሁ ያልወለዳችሁትም የወለዳችሁትም በልጆቻችሁ የምትጠቀሙ ሆኑ። አሜን። ያልወለዳችሁትም ተጃሉ ደግሞ ዛችሁ ደግሞ በዓይናችን የምናይ ያድርግልን። ጤናህን ይስጥህ እያየ አሜን። ጎበዝ በላይ እያውሉ አሜን። በያሉበት ደግሞ እነዚህ ያርስልን። አሜን አሜን። ቆንጆውንም ያድርስልን። ያድርሰው። አሜን አሜን። ተመልካቾቻችን እንግዲህ የደይ ንፍሮውን ግንቦት ልደታን